አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እችን ኬብል ማለት ነው። እስኪ አንድ ጊዜ ስለዚህ ኬብል ወይም ደግሞ ጠረጴዛ ላብራራላችሁ ማለት ነው። ለኢድ የሚደርስ አንድ መጅሊስ ነበረኝ ትዕዛዝ ማለት ነው ይሄቴ እና ለኢድ እንደምንም ብዬ ያው በጦርነት በሉት ለኢድ የኢድ ቀን ጠዋት ከሶላት በፊት አደረስኩት ማለት ነው መጅሊሱን። ነገር ግን ጠረጴዛው ያው ባይኖርም ብለን የዛን ቀን ነገ ከነገ ወዲያ ይሰራል ተብሎ ነበር የወሰድኩትና ጠረጴዛው አንድ ወር ከምናምን ያክል ፈጀ ማለት ነው። እና ማለት ጠረጴዛው የአንድ አፍታ ስራ ነው፣ የአንድ ቀንም አይደለም፣ የአንድ አፍታ ስራ ነው። ግን ነገር ግን በቃ ስራ ሲባል የስራ ትንሽ የለውምና አስቦ ተጨንቆ የሰው ልጅ አማናውን መወጣት ሲችል ነውና ያንን ባለመቻሌ በጣም ይቅርታ ማለት ነው። ለምን ምንም እንኳን የኔ ጉለት የኔ ችግር ባይሆንም ነገር ግን ያው እኔም የዛው የስራው አካል አንዱ ነኝ ማለት ነው። እና ስለዚህ በጣም የተበሳጨሁበት፣ በጣም የደከምኩበት፣ በጣም የተማረርኩበት የመጅሊስ ስራ ቢኖር ይሄ መጅሊስ ነበር ማለት ነው። እና መጅሊሱን እንደምንም እንግዲህ በጣም ተቸግሬ ተናድጄ ምንም ብዬ የኢዱ ቀን ጧት አደረስኩ ማለት ነው። እና ሸዋል ለምሳሌ በስድስተኛው ቀን ድረስ ይደርስልሻል አለኝ። ትንሽ ቆይቼ ደግሞ ማለት ነው ለዛም ቀን ሳይደርስ ቀረ። ሰዎቹ ለዛን ቀን ነበር የፈለጉት፣ ሳይደርስልኝ ቀረ። ከዛም በኋላ ዛሬ እንግዲህ ያው በሀገራችን አቆጣጠር ግንቦት አልቆ ሚያዝያ አልቆ ግንቦት ገብቷል ማለት ነው። ግንቦት ስንት ቀን እንደው ዛሬ አላቅም። ዛሬ ግንቦት 5 ነው ማለት ነው። በግንቦት 4 ደረሰልኝ ማለት ነው። እና ግንቦት 4 ቀን ልክ ሲደርስ ወደ ቤት ነው ይዤ የመጣሁት ማለት ነው። በቃ የመጨረሻ እንትኔ ማለቴ ሰዎቹንም ውሸቴ አለቀብኝ ማለት ነው። ውሸት ሳይሆን ልጁ የሚሰራው ማለት ነው እንደዚህ ነው ይለኛል፣ እኔም እሱ ያለኝን እላለሁኝ። በጣም በቃ የተጋነነ ውሸት እስከሚመስል ድረስ ማለት ነው። ያን ያለኝን እላለሁ፣ ግን ያ ነገር የለም። ነገ እላለሁኝ ይለኛል፣ ነገ እላለሁኝ የለም። እና በጣም ያኔ ውሸታም ያስባለኝ ጠረጴዛ ነበር። እና የጠረጴዛ ምንም ማድረግ አይቻልም። እንግዲህ አንዳንድ ጊዜ ባለሙያ ጋር እንትን ስትሉ በጣም ከባድ ነው። ያው ግብ ነው። ዞሮ ዞሮ አልሐምዱሊላህ ዛሬ እንደምንም ታግዬ ያው ዛሬ አድርሻዋለሁኝ፣ ደርሶልኛል ማለት ነው። እና ባለ 4 አጫዋች ያለው መካከል ላይ አንድ ያለው ማለት ነው። እና ባለ 5 ማለት ነው። እና ይሄንን ይመስላል። አሁን ወደ ቤቱ ወደ ተፈረሸበት ቤት ወስደዋለሁ ማለት ነው። ይሄን ጠረጴዛውን ያው ከመጅሊሱ ጋር ማለት ነው በማች ነው የተሰራው። ግን ያው እስካሁን አልተገናኘም ማለት ነው። መጅሊሱ ከተሰራ እንግዲህ ስንት ጊዜ ሆነው? ወደ ወር ከምናምን 2 ወር ሊሆነው ነው። እና እስካሁን አልተገናኙም። አሁን ይዤው ወደዛ ሄዳለሁኝ። በነገራችን ላይ ያ ማለት ታማኝነቴን እንትን ይለዋል ማለት አይደለም። ምርጥ ተደርጎ ነው የተሰራው። እዚህ ጋር ወሰድኩት ማለት ነው። ቤት ይሄ ነበረ መጅሊሱ የሱ ማለት ነው። መጅሊሱ ጋር በማች ነው የተሰራው። እንግዲህ እንደምታዩት ጠረጴዛው በጣም ሀሪፍ ነው። መጅሊሱም ቆንጆ ነው። ነገር ግን ያው ጊዜው የተባለበት ጊዜና የደረሰበት ጊዜ በጣም የተራራቀ ነውና በጣም ይቅርታ ጠይቃለሁ። በዚሁ አጋጣሚ ማዘዝ ለምትፈልጉም ከዚህ በኋላ ያው በቃሌ መሰረት እርግጠኛ ስሆን ብቻ ነው ቃል የምገባው። ኢንሻአላህ እዘዙ ማለት ነው። አሰራለሁኝ። ያው ኃላፊነቱ ሙሉውን ኃላፊነት ወስጄ በራሴ ሁሉንም ነገር አደርጋለሁ ማለት ነው ኢንሻአላህ። ዛሬ ይሄን ይመስላል የዛሬው ቪዲዮ። እስኪ ላይክ ሸር አድርጉልኝ፣ ለአዲስ ሰው እንዲደርስ በደንብ ሸር አድርጉልኝ ማለት ነው በተቻላችሁ መጠን። ጀዛኩሙላሁ ኸይረን። እስኪ እችን ልጋብዛችሁ ብዬ ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ውዶቼ ተመልሼ መጥቻለሁ። አሁን ደግሞ ይሄው እየተመለስኩ ነው ማለት ነው። መጅሊሱን የወሰድኩት ኬሚሴ አካባቢ ቃጭር የሚባል ሰፈር ነበረ። ከቃጭር እየተመለስን ነው። ያው የቃጭር ውሃ በጀሪካን ይዘናል። 3 ሊትርም 5 ሊትርም ይዘናል ማለት ነው። የቃጭር ውሃ ለየት ያለ ስለሆነ የቃጭሩን ውሃ ለመጠጣት ደግሞ ይዘናል። እዚህ ጋር እዩዋቸው፣ ሀዩና ሳዲ አስፋልቱን ይለበልቡት ይዘዋል። እኔ ከኋላ ነኝ ማለት ነው።
እንሻላ ደስ የሚል አየር ነው አየሩ ማለት ነው። ከሰዓት ነው በጣም ደስ ይላል። በጣም ይመቻል። ወክ ነው ብለን በእግራችን ነው የመጣ ነው ማለት ነው። ባጃጅ ላይ አልወጣንም። እና እዚህ አካባቢ ከቃጭር ወደ ኬሚሴ የሚያመጣው መስመር ማለት ነው። ወይም ደግሞ ፊላ መንደር የሚባለው አካባቢ ሻረው መናፈሻ አካባቢ ደርሰናል። አሁን እየመጣን ማለት ነው። እዚህ ጋር ደግሞ እኔ ከፊት ቀደምኩኝ፣ ሳዲ ከኋላ ሆና እየቀረጸች ነው ማለት ነው። እኔም 5 ሊትር ውሃ ይዣለሁኝ። ሰዓቱ መግሪብ አካባቢ ነው። እዚህ ጋር አሁን መግሪብ አዛን እያለ ነው ማለት ነው። ማደያው ጋር ያለው መስጂድ መግሪብ አዛን እያለ ነው። እና ደስ የሚል አየር ሰዓት ላይ ነበርን እና በጣም ተመችቶን ዘና እያልን ነው ወደ ቤታችን የመጣ ነው ማለት ነው። እና ይችን እያያችሁ እናንተም እንግዲህ ሀገራችሁን ሽታ ሽቱላችኋለሁ። ባይ ባይ።